በአንድ ወቅት ነቢያችን ሰለላሁ ዐለይሂ ወሰለም ከቢላል ከኋላው መጡና በፍቅር ስሜት እቅፍ አድርገው ያዙት። ከዛም ድምፃቸውን ቀየር አድርገው እኔ ማን ነኝ ሲሉ ጠየቁት። ቢላልም ዑመር ነህ ሲል መለሰላቸው። ነቢያችንም አይደለሁም። ቢላልም አቢበክር ነህ። ነቢያችንም ተሳስተሃል። ቢላልም ዑመር ነህ ማለት ነው። ነቢያችንም አሁንም አላወቀኝም፣ በቃ ዑስማን መሆን አለብህ በማለት ያቀፈውን ሰው ማንነት ለረጅም ሰዓት ሲጠይቅ ይቆየ። በዚህን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ለቀቅ አደረጉትና ከፊት ለፊቱ በመምጣት ቢላል ሆይ የእውነት ግን እኔ መሆኔን አላወቅም ነበር እንዴ ብለው ሲጠይቁት፣ ቢላል የአላህ መልእክተኛ ሆይ እርስዎ መሆኑን አውቄ ነበር፣ ነገር ግን ለረጅም ሰዓት እንዳቀፉኝ እንዲቆዩ ስለፈለኩ ነው